ሰላም ጤና ይስጥልኝ። እንኳን ወደ 2026 የቴክኖሎጂ ጉዟችን በሰላም መጣችሁ። ከጥቂት ዓመታት በፊት እንደ ሳይንስ ልበወለድ የምናያቸው ነገሮች ዛሬ ላይ የዕለት ተዕለት ህይወታችን ላይ አካል ሆነዋል። የ2026 የሰው ልጅ ከቴክኖሎጂ ጋር ያለ ግንኙነት ፍጹም የተቀየረበት ዓመት ነው። በዚህ ቪዲዮ በ2026 ዓለምን እያወጣጡ ስላሉት ዋና ዋና የቴክኖሎጂ ሮቦቶች አሳያችኋለሁ። የሮቦቲክስና የሰው መሰል ሮቦቶች በ2026 ሮቦቶች ከፋብሪካ ወጥተው ወደ ቤታችን ገብተዋል። ሁማኒድ ሮቦት ወይም ሰው መሰል ሮቦቶች በንግድ ስራ ላይ በስፋት እየዋሉ ነው። እነዚህ ሮቦቶች እንደ ሰው መራመድ፣ ነገሮችን ማንሳትና ከሰዎች ጋር በሰላም መስራት ይችላሉ። በአሁኑ ሰዓት በብዙ ታላላቅ መጋዘኖች ውስጥ እቃዎችን የሚደረድሩና የሚያጓጉዙ እነዚህ ሮቦቶች ናቸው። በቤት ውስጥ ደግሞ ለአረጋውያን ረዳት መሆንና አድካሚ የቤት ስራዎችን በመስራት ረገድ ትልቅ ለውጥ እያመጡ ነው። ሮቦቲክስ አሁን የቅንጦት ሳይሆን የፍላጎት ጉዳይ እየሆነ መጥቷል። እንግዲህ የ26 ቴክኖሎጂ ይህንን ይመስላል። ኤአይ፣ ሮቦቲክ፣ አረንጓዴ ኢነርጂ እና ባዮ ቴክኖሎጂ ተቀላጅተው ዓለማችንን እየቀየሩ ነው። እርግጥ ነው እነዚህ ለውጦች እንደ ስራ አጥነትና የሳይበር ደህንነት ያሉ የራሳቸው ተግዳሮቶች ቢኖራቸውም የሰው ልጅ ህይወትን ለማሻሻል ያላቸው አቅም ግን ወደር የለውም። የወደፊት ጊዜ እዚህ ደርሰዋል። እናንተስ በ2026 በየትኛው የቴክኖሎጂ ዘርፍ የበለጠ ተደንቃችኋል? አስተያየታችሁን ኮሜንት ላይ አስፍሩልኝ። ይህንን ቪዲዮ ከወደዳችሁ ላይክ ማድረጋችሁና አዳዲስ መረጃ እንዲደርሳችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ሰላም ይቆዩ።